لمن تازنالله لماذا تحزن وبين كل دقيقة ودقيقة فرج من رب السماء لمن استازنالله بدقيقة مهال ብዙ ፈረጃና ለውጥ የሚሰጥ የሰማዩ ጌታ እያለ ለምን ታዝናለህ ሪስክህ የተጻፈ እድሜ የተወሰነ የመሞቻ ቀን ያልታወቀ ሆነ ለምን ታዝናለህ لماذا تحزن وربك أرحم بك من الأم بالمولود ለምን ታዝናለህ እናት ከወለደችው ልጅ ከምታዝነው በላይ የሚያዝን ፈጣሪ እያለ ለምን ታዝናለህ استغفار ብታደርግ ርስቅ ሰፍቶ የሚያሳስብ ነገር ሁሉ ከላይ ላይ ይነሳል ለምን ታዝናለህ ፈጣሪ እኮ አንድ ነገር ከፈለክ ሁን ሲለው ይሆናል لماذا تحزن لمن تازنالله بالله ያለህ መተማመን ከምን በላይ ሆኖ ሳለ ለምን ታዝናለህ ፈገግታና ደስታ ከሐዘን እጅግ ያማረ ሆኖ ሳለ ለምን ታዝናለህ አካልህና ቀልብህ ከተሰበርክ ስጁድ ላይ ሆነ ጠጋኝ የሆነው ጌታ ጠግነኝ በለው ከተበደልክ አስተካክሎ ፈራጁ ጌታ ፍርድን ስጠኝ በለው ግራ ከገባህ አላህ ሆይ ምራኝ በለው አንድ ነገር ከፈለክ ስጁድ ላይ ሆነ ሰጪ ሆነው ጌታ ስጠኝ በለው ፍቅርና ርህራሄ ምድር ላይ ካለ ሰው ሁሉ ብታጣ ስጁድ ላይ ሆነ የሰማዩ ጌታ ሐናን ወይም ርህራሄ ጠይቅ ዱንያ አጨናንቃ ጓደኛ ብታጣ ፈጣሪ ለአንተ ያለው ቅርበት አንተ ከምታስበው በላይ ሆኖ ታገኘዋለህ ለምን ታዝናለህ እነዚህ ሶስት ነገሮች እንዳሉ ወቅ ምን ያህል ብትኖር መሞት እንዳለ ሰው ስላንተ መናገር እንደማይተው ዱንያ እረፍት የሌላት ሀገር መሆኗን ለምን ታዝናለህ ይህች ዓለም ስታጨናንቅህ አንድ ሁለት ገጽ ቁርአን ቀርተህ ዱዓ ስታደርግ በቀናት ውስጥ ፈረጃቱን ባላሰብከው በኩል ታገኛለህ ሪስኩን ኢልሙን መረዳቱን ጭምር እስቲ የሱረቱል ጣሃ ጀምር እንየው ቁርአን ባንተ ላይ እንድትቸገር አላወረድንም ቁርአን ለፈረጃና ለደስታ ነው የወረደው በዚሁም ሱራ መጨረሻ ላይ እኔን ከማስታወስ የራቁ ጭንቀት የሞላበት ህይወት እናኖራቸዋለን ይለናል ከግዛሴ የዞረ ሰው ለርሱ ጠባብ ኑሮ አለው መጨናነቅና የልብ ጨለማ የሚመጣው በአላህ በተራቀ ቁጥር ነውና አላህ ሆይ ቁርአንን የልባችን ጸዳይ የውስጣችን ብርሃን የሐዘናችን ማስወገጃና የሐሳባችን ማካፈያ አድርግልን እንበል እናስተንተን የፈጅር ሶላት ሱናው ዱንያ ላይ ካለ ሁሉ የተሻለ ነው ፈርዱን በጀማ ያሰገደ በአላህ ጥበቃ ስር ሲባል የሌሊቱን የቀኑ መላእክት ሲቀያየሩ የሚገናኙበት ሰዓት ማለት ነው የፈጅር ቁርአን ምስክራችን ነው ይለናል ከቁርአን ጋር በተፈኩር በቲላዋ በህፍዝ የሚኖሩ ሁሉ ይለያሉ ፈረጃቸው ከሱ ይጠብቃሉ ከምንም ጭንቅ በሱ ይወጣሉ ስንት ጭንቅ ተፈረጀ በረካተይኒ ሰበብ ስንት በሽታ ዳነ በዱዓ ሰበብ ስንት ችግር ተቀረፈ ወደ አላህ በማልቀስ ለመናና ክጃሎቶቻችን ወደ አላህ እናድርግ እሱ ብቻ ነውና ምላሽ ሰጪው ሳንቀደም እንሽቀዳደም